የእውነት ግን ይህንን ችግራችንን በጥልቀት አይተን እናውቃለን? ስንፍናችንን ወይም ሌዚነስ መሆንን የዓለም ምሁራን እንደዚህ ብለው ይፈቱታል፣ ስለ ሌዚነስ ማለት ነው። ሌዚነስ እንደ ስንፍና ያሉ አስቸጋሪ የሆኑ የስሜት ለውጦችን ለማምጣት ጠቃሚ ቢሆኑ በጊዜው ይህ ችግራችን ካልተወገደ ግን መርዛማ ሊሆኑ ይችላሉ። ሄይ ኤቭሪዋን፣ ዛሬ በሌላ ቪዲዮ መጥቼላችኋለሁ። ዛሬ ዲስከስ የምናደርገው ቶፒክ ስለ ሌዚነስ ነው ወይም ስለ ስንፍና ማለት ነው። በማህበረሰባችን ወይም በኢንቫይሮንመንቱ የተለያዩ ስሞች ቢሰጡትም አይኖ አብዛኛውን ጊዜ ሰነፎች ሊሆን እንችላለን። ላይክ በጠዋት አለመነሳት መቻል፣ ሰዎች የሚሰጡን ኔጌቲቭ የሆነ ኮሜንት ላይክ እነዚህ ራሱ ይባላል አይደለ? ይህ ልጅ እኮ ሌዚ ነው፣ ይህን ነገር ኮሚት ማድረግ አይችልም፣ ይህን ነገር መፈጸም አይችልም። ግን እነዛ ሰዎች እኛን ሰነፍ ብለው የሚጠሩ የእውነት ሰነፍ ሆነን ነው ወይስ ምን ሆነን ነው? ግን እኔ የሆነ ሰው ዝም ብሎ ነው ሌዚ የሆነው ብዬ አላስብም። ቢካዝ አንድ ሰው ሰነፍ የሚሆነው በአራውንዱ ያሉት ነገሮች ናቸው እንጂ ወይም እያደረገ የሚቆይባቸው ነገሮች ናቸው እንጂ አንድ ሰው ኮምፕሊትሊ ከመሬት ተነስቶ ሌዚ ልንለው አንችልም። በዓለም አቀፍ ደረጃ ሌዚነስ ኔክኔም አለው። ምን ብለው ይጠሩታል? አንድ ሌዚ የሆነን ሰው ጀስት ዝም ብሎ ሶፋ ላይ የሚያሳልፍ ሰው ብለው ይጠሩታል። ከዚህም የተለያየ ብዙ ኔክኔሞች አሉት። ኤኒዌይስ ግን ዛሬ ስለ ኔክኔሙና ስለ ቢሄቪየሩ ሳይሆን ዲስከስ ለማድረግ የመጣሁት እንዴት በእኛ መንገድ ወይም በራሳችሁ መንገድ እንዴት ከሌዚነስ ከድካም ከሌዚነስ መውጣት እንደምትችሉ ነው። እኔ በተረዳሁት መንገድ ስንፍና ይህ ነው። አንደኛው የራስ ግምት ማጣት፣ ሁለተኛው ከሰዎች አውንታዊ የሆነን ኮመንት በመቀበል ላይ የተመሰረተ፣ ሶስተኛው ደግሞ ሌዚነስ የሚመጣው በራስ መተማመን ማነስ። ያ ማለት የዲሲፕሊን ጉድለት፣ ፕራክቲስ የምናደርጋቸውን አክቲቪቲዎች ኢንትረስት ማጣት። ኢቭን ደግሞ ሌዚነስ በጣም ወርዝ የሚያደርገው ነገ አደርጋለሁ ወይም ፕሮካስቲኔሽንን የምታበዙ ከሆነ ዩዥሊ ሌዚነስ ከምታስቡት በላይ ስንፍና ያጠቃችኋል ማለት ነው። አንድ ደግሞ በሞቲቬሽን ላይ ሪሰርች የተደረገ ጥናት ምንድነው የሚለው? ይህ ማለት ከመጠን በላይ የሆነ መነቃቃቶች ትኩረትን በሚከፋፍሉ ነገሮች ምክንያት ሊከሰት ይችላል። የሌዚነስ ወይም የስንፍና ወርክ ፍሎ ይህንን ይመስላል። ከዚህ ኢሞሽን እንዴት በቀላሉ ልንወጣ እንችላለን? ለዚህ ሶሉሽን የሚሆን 4 ቶፒኮችን እናነሳለን። እነዚህ ሶሉሽኖች እኔንም ጠቅሞኛል ከሌዚነስ በተሻለ መንገድ እነዚህን ሜቶዶች ከተጠቀምኩኝ በኋላ ፓወርፉል እና ፕሮዳክቲቭ ሆኛለሁ። እናንተም ደግሞ እንድትጠቀሙ ሰጀስት አደርጋችኋለሁ ማለት ነው። አንደኛው ሌዚነሳችሁን የምትቀንሱበት መንገድ በትንሹ መጀመር ወይም ስራ ላይ የምትቆዩትን ሞመንት ትንሽ ማድረግ። ያ ማለት ምንድነው? የሆነ ስራ መስራት ስታስቡ እዛ ስራ ላይ የምትቆዩትን የታይም ዱሬሽን ትቀንሱታላችሁ ማለት ነው። ለምሳሌ የሆነ ስራ እየሰራችሁ ነው። በፊት ያ ስራ ላይ 1 ሰዓት ሙሉ ሌዚነስ እየሆናችሁ ምናምን የምትሰሩ ከሆነ ምንድነው የምታደርጉት? ትቀንሱታላችሁ። እነዛ በምታደርጉበት ሞመንት ምንድነው የሚፈጠረው? ያንን ሞመንት እየለመዳችሁ ትሄዳላችሁ። ያ ማለት በፊት 1 ሰዓት ሌዚነስ እየሆናችሁ እየደከማችሁ ምናምን የምትሰሩ ከሆነ 30 ደቂቃ ስታደርጉት ላይክ ብሬናችሁ ላይ ምን ይፈጠራል? ላይክ ያንን አዳፕት እያደረጋችሁ ትመጣላችሁ ማለት ነው። ያንን አዳፕት እያደረጋችሁ በምትመጡበት ሞመንት ደግሞ ዶፓሚን የሚባለው ነገር ይመጣል። ዶፓሚን ሲመጣ ያንን ነገር እየሰራችሁ ያ ዶፓሚን እየመነጨ በሚመጣበት ሞመንት ያንን ሞመንት እየፈለጋችሁ ትመጣላችሁ ማለት ነው። በዛ መንገድ በፊት 1 ሰዓት የምትሰሩ ከሆነ አሁን 30 ደቂቃ እንደዛ እያደረጋችሁ ታይማችሁን አጀስት እያደረጋችሁ ስራ ላይ የምትቆዩበትን ታይም በዚህ መንገድ ማኔጅ ታደርጉት ትችላላችሁ ማለት ነው። 30 ደቂቃ እየሰራችሁ ብሬክ እያደረጋችሁ 30 ደቂቃ እየሰራችሁ ብሬክ እያደረጋችሁ በዚህ መንገድ ሌዚነስ የሚባለውን ነገራችሁን ኢሞሽናችሁን ብሬክ ልታደርጉት ትችላላችሁ። በሁለተኛነት ደግሞ የምታደርጉት ነገር ጎላችሁ መከፋፈል፣ ስፕሊት ማድረግ። ያ ማለት ምንድነው? ለምሳሌ አንድ የቤት እመቤት የሆነ ጎል ሲታረገች ወይም ማስቀመጠች ራይት። ያ ጎል ምንድነው? ቤት ማጽዳት ወይም ምግብ ማብሰል፣ በጠዋት ተነስቶ ቤት ማጽዳት፣ ምግብ ማብሰል ዋሬቨርትስ እንደዚህ አይነት ነገር ነው። ጎሎቿ እንደዚህ ከነበሩ
ላይክ እንደዚህ ስታስበው እሷ በጣም ስታስበው ሌዚነስን የሚሰማት ከሆነ በጣም ከባድ አድርጋ የምታስብ ከሆነ በቀላሉ ምንድነው የምታደርገው? ከትንሹ ትጀምራለች። ለምሳሌ ጠረጴዛ በማጽዳት ሊሆን ይችላል። ከጠረጴዛ ትጀምርና ከፍ እያደረገች ምግብ ማብሰል፣ ቤት ማጽዳት whatever it is በዚህ መልኩ ታደርግ ትችላለች ማለት ነው። በዚህ አይነት ወርክ ፍሎ ውስጥ ላይክ ስታክ እያደረገች ልትሰራው ትችላለች ማለት ነው። በሶስተኝነት ደግሞ የጤናችን ጉዳይ። አንዳንዴ ስንፍና የሚመጣው መንፈስ ብቻ አይደለም፣ ወይም በመንፈስ ጉድለት ብቻ አይደለም። አንዳንዴ ሰውነታችን ላይክ በቂ የሆነ እረፍትና የተለያዩ ነገሮች ማግኘት አለበት። ያ ማለት ምንድነው? በቂ እንቅልፍ እያገኛችሁ ነው ወይ? ሁለተኝነት ደግሞ በጣም ዲፕሬሽን ይሰማችኋል ወይ? በየጊዜው ዲፕሬሽን ይሰማችኋል ወይ? ከዛ ዲፕሬሽን ለማምለጥ የተለያዩ ቴክኖሎጂ ነክ ነገሮችን እየተጠቀማችሁ ነው ወይ? ያንን ማወቅ አለባችሁ። ያንንም የምትጠቀሙ ከሆነ ለምሳሌ ስልክ የምትጠቀሙ ከሆነ ያንን ስልክ የሆነ ክፍል ታደርጉትና ለራሳችሁ ቁጭ ብላችሁ ይህንን ስራ ነው የምሰራው ብላችሁ ማስቀመጥ አለባችሁ ማለት ነው። በአራተኝነት ደግሞ በጣም ኮመን ነው ብዬ ከማስበው ሌዚነስን ኮንትሮል ለማድረግ ወይም ፕሮቴክት ለማድረግ በጣም ኮመን ነው ብዬ የማስበው ያ የምትሰሩት ነገር ምን ያህል ለእናንተ ቫልዩ አለው፣ ለዛ ስራ ምን ያህል ቫልዩ እየሰጣችሁት ነው። ያ ነገር የእናንተን ፎከስ ማድረግ የእናንተን ሌዚነስ መጨመር እና መቀነስ በጣም ኢምፖርታንት እና ያንን ኳሊቲ የሚወስን ነው። ስለዚህ ያ ማለት የምትሰሩትን ስራ ምን ያህል ቫልዩ ትሰጡታላችሁ። እነዚህ ለዛ ስራ የምትሰጡትን ኢነርጂ እና የምትሰጡትን ፎከስ የማድረግ ነገር በጣም ይጨምረዋል። ስራውን ማትፈልጉት ከሆነ የምትሰሩትን ስራ ማትፈልጉት ከሆነ በምንም ተአምር ፎከስ ልታደርጉና ሌዚነሳችሁን ፕሮቴክት ልታደርጉት አትችሉም። ማድረግ ያለባችሁ የምትሰሩትን ስራ በተቻላችሁ መጠን ኢንትረስት በመፍጠር እና ፍላጎት በመፍጠር ያንን ነገር መሸፈን ትችላላችሁ። አዘርዋይስ ደግሞ ያንን ስራ ማትወዱት እየሰራችሁ ያላችሁትን ስራ ማትወዱት ከሆነ ሰዓት ኪፕ እያደረጋችሁ ወይም ሲት እያደረጋችሁ ያንን ስራ መስራት ማለት ነው። አይ ሆፕ ከዚህ ቪዲዮ የሆነ ቫልዩ እንዳገኛችሁ አልጠራጠርም። ያነሷቸውን ቶፒኮች ናትቡካችሁ ላይ ሊስት አድርጋችሁ እንደዚህ ነው የምሰራው ብላችሁ እነዛ ነገሮች ደግሞ ፕራክቲስ አድርጋችሁ ለኔም ደግሞ ጥሩ የሆኑ ኮሜንቶችን ሼር እንደምታደርጉኝ እና ከዚህ ነገር ተጠቅሜያለሁ ብላችሁ እንደምትነግሩኝ አልጠራጠርም። ስለዚህ ይሄ ቪዲዮ ዩስፉል እንደነበረ አልጠራጠርም። ስለዚህ ይሄን ቻናል ሰብስክራይብ በማድረግ ይሄን ቪዲዮ ደግሞ ላይክ በማድረግ እኔ ሰፖርት ታደርጉኝ ትችላላችሁ። በሌላ ቪዲዮ በፓወርፉል በሆኑ ቪዲዮዎች በሚቀጥሉት ቀናቶች እመጣላችኋለሁ። እስከዛ ድረስ ቸር ቆዩልኝ።